አለው። ይሄ ማለት ነው እግዚአብሔር ማዳን ነው የሚል ትርጉም አለው። ሌላ የተሳሳተ ነው ይሄ ነገር ትክክል አይደለም ካሉኝ አይ ቲንክ እኔ ካሜራ ለመክፈት የሞከርኩ ነበረ። ምንም ቀላል ጉግል ማድረግ ነው። ከፍቻ ሳይወጣለሁ ትርጉሙን ማለት ነው ከፈለጉ። ግን እኔ ካሜራ ለከፍት የሞከርኩ ነው እምቢ ያለኝ ነው። ሶ የምናገረውን ያዙና እርሶ እኔ እስካሁን ካሜራ ክፈቱ መረጃ ሳዩ አላልኩትም። የሚመልሱትን እየሰማው ነበረ። ከተሳሳትኩ ይሄ ነገር ላይ ትክክል አይደለም እንደዚህ ነው በሉኝና ከዛ በኋላ መረጃ ለማምጣት ሞክራለሁ። ሌላ ሰውም ቢሆን አስገብቼ ማለት ነው። ሶ አሁን ኢየሱስ የሚለው እግዚአብሔር ማዳን ነው የሚል ትርጉም አለው። በአንድ ጊዜ የአረብኛው ቃል ጋር ስንመጣ ቁርአን ላይ ያለው ኢየሱስ የሚለው ቃል በአረብኛው ኢሳ ተብሎ ነው የሚጠራው። ክርስቲያኖች ኦኬ አንድ ጊዜ እስኪ አረበኛው ኢሳና አረቦች ኢየሱስን ኢሳ የሚሉትና ሙስሊሞች ኢሳው የሚሉት እስኪ ሁለቱ አንድ ናቸው ብለህ ታምናለህ? ምክንያቱም ስላሳየንክ ነው። ጉዳይ ዲያ ሳቷሽ የአረበኛው ሙስሊሞች አይደለም ኢሳ ብለው የእናንተ ኢሳ ሌላ አረቦች ኢሳ ብለው የሚጠሩት ሌላ ካልሆነ ለምንድን ነው እዚህ ጋር ልታጭበረብር ያመጣኸው? ኦኬ ቆይ አሁን ያው ቆይ አንድ ጊዜ ብሮ ያው ነው ያለው እንጂ ስለዚህ የተለያየ አካል እየጠራ ካንድ ነው አትበለና አንድ ጊዜ ላስረዳ ነው። አንድ ጊዜ እያወሩ ያለው ስለ ቁርአን ነው። ስለ ቁርአን እየተናገርኩ ያለው ቁርአን ላይ ኢየሱስ የሚለው ቃል ኢሳና የክርስቲያኖች ኢሳ የተለያየ ነው አለ። አመንክ ይሄን ታዲያ ለምንድን ነው አንድ ነው የምትለው እዚህ መጥተህ? ኦኬ አንድ ጊዜ እሺ አዳምጠኝ። ሶ ኢሳ የሚለውን ቃል ባይብል የሚያምኑ ኦር ለምሳሌ እንደ ግብጽ ኦርቶዶክስ ኦር ግብጽ ከአረብኛ የሚችሉ ክርስቲያኖች ቢኖሩ ኢሳ የሚለውን ቃል አይጠቀሙበት ይችላሉ። አላህ የሚለውን ይጠቀማሉ ለምሳሌ። ነገር ግን ቆይ አንዴ ሌላ ነገር ውስጥ የሱ የሚለውን ይጠቀማሉ። ኢሳ አንድ አይደለም በቃ ዝለለውና ስለዚህ ሌላ ጥያቄ ጋር እንግባ። መምህር ቢኒ እንደዛ ይሻላል። አረ ዝም በል ይሻላል። እንት ይሪዝ ማለት ሌላ ጥያቄ ላይ እንግባ። ሌላ ጥያቄ ላይ አይ ኖ ያነሱት ጥያቄ አማኑኤልንና መድኃኒትን ልንገሩትና ምንድነው የምትነግረኝ? እኔ ስለ ኢሳ ከቁርአን ስጠኝ እያልኩ ስለ መጽሐፍ ስለ አማኑኤል ትነግረኛለህ እንዴ? ስለ መጽሐፍ ስለ አማኑኤል ለኔ ተውልኝ። እሺ ቆይ አንዴ ስለ መድኃኒት ክብኝ እኮ ጉዳይ ዲያ ለውይይት አዲስ ኦኬ እሺ አረ ቆይ አንዴ መድኃኒት የሚለውን ላስረዳው። ኦኬ በስልምና አንድ ጊዜ እድል እንስጠውና እስኪ ኢሳ የት እንደተወለደ የት ቦታ አረ ይሄ ልጅ ጤነኛ አይመስለኝም። ለምን ነው የምትወርዱት? ኖ ቆይ አንዴ ከእርሶ ጋር እያወራሁ ነው አይደለ? ጨጓሬ ላጡት እኮ መምህር። እኔ ሳዳምጦት ነበር ቅድም በስነ ስርዓት። ምን ሆነው ነው? ትክክል ካልሆንኩ እኮ ትክክል አይደለም ማለት አንተ መብት ነው። ኦኬ መልሱን ስሟ መጀመሪያ መልሱን አሁንም ቁርአን ላይ እንጂ ቁርአንን አብነት አድርገህ መልስልኝ እንጂ መጽሐፍ ቁርአንን አብነት አድርጌ ልመልስሎት ነው። ጆሮትን ያዳምጡ ባኩትን። እሺ አመሰግናለሁ። ቴንክ ዩ አዳምጡኝ። አሁን መሲ የሚለው ኖ ክብር ይኖር በስነ ስርዓት አውራ። ጆርህን አዳምጥ ምናምን አትበል። ጨጓራ የላት አትበል እንዴ። ክብር አይኖርህ እንጂ ታረኒ በጣም እኔም በጣም በክብር እያወራሁኝ ነው ከሳቸው ጋራ። ሞዴሬተር አንሺ አንድ ጊዜ ቆይ ዝም በል እሺ። ሰሙዬ ዝም በል አንተ። ቆይ ግድ የለም ማለት እንሰጥህና ድል ያው ትክክል። እኔ እኮ ፌር ስትገባ ስትናገር ደስተኛ ሆኜ አይደለም። እኔ ለቀቅ ስላረኩት ነው ማሜን አንተ ያዝ እያረከው ያለው። እንደዚህ ካልሆነ ደግሞ ውይይታችን እንትን ስለማይሆን ለቀቅ እያረኩት ነው ያለሁት። ኤኒዌይስ አሁንም ቁርአንን መረጃ አድርገህ ኢየሱስና ኢሳ አንድ ከሆኑ መጽሐፍ ቅዱስ ላይ ያለው ኢየሱስ መድኃኒት ተብሏል። የኃጢአታችን ስርየት ተብሏል። ቅድም እንደ እስልምና አስተምሮ ደም ማፍሰስ የኃጢአት ስርየት የሚባል የለም ብለሃል። ስለዚህ ቁርአኑ ላይ ያለው ኢሳና መጽሐፍ ቅዱስ ላይ ያለው ኢየሱስ አንድ አይደለም ብለን እንሞግተው በምክንያት ነው። አንተ ደግሞ ከቁርአን አንሳና አስማማልን መጽሐፍ ቅዱስን ሳትነካ እባክህ ማሜ እባክህ።
ቤተሰብ ነው ተቋረጥን። ሄዱ እንዳንዘረገፍ ኮፒ ሊንክ አድርጉ እስኪ 700 ሰዎች። ኧረ ቆይ ኮፒ ሊንክ ይደረግ መግዲ አይደለም እንዴ? ገና 300 ብቻ ነው ኮፒ ሊንኩ። ፕሊዝ ኮፒ ሊንክ አድርጉ። ይሄ ሁላ ሰው ቁጭ ብሎ 300 ሰው ሁላችሁም ቶሎ ኮፒ ሊንኳን ቢያንስ 1-2-3 ሺህ እናስገባት። ማሜ እስኪመለስ ድረስ ውይይታችን አለው እንዲወጣ እኮ። አይ ድምጽ ሲቋረጥ ጊዜ ነው። አይ አለው ጸጥ ይበል ብዬ ነው ትንሽ። እሺ መቀጠል እንችላለን። ኦኬ አሁን ስለ አዳኝነቱ ኢየሱስ አዳኝ ነው ወይ ወይም ኢሳ አዳኝ ነው ወይ የሚለው ላይ ትንሽ ሐሳብ ልስጦት። በእስልምና ኢሳ አዳኝ ነው ወይ? አዎ ያድናል። ግን በምን መልኩ ነው? እንዴት ነው አዳኝ የሚባለው ሲባል እንግዲህ መሲህ የሚለው በአረብኛ አልመሲህ ይለዋል። በቁርአንም ላይ አልመሲህ ኢሳ ኢብኑ መርያም ብሎ ይጠቅሰዋል። አልመሲህ የሚለው ቃል መሳህ ከሚለው የአረብኛ ቃል የመጣ ነው። ምን ማለት ነው? አበሰ፣ አሸ፣ ቀባ፣ ማበስ ወይም ማሸት ማለት ነው። ወይም መፈወስ ወይም ደግሞ ማዳን የሚል ትርጉም አለው። ኦኬ ኢየሱስ ማለት ነው። ኢየሱስ ያብስ ነበረ፣ ያድን ነበረ፣ ሰዎችን ይፈውስ ነበረ። ስለዚህ በእስልምና አልመሲህ ኢሳ ከተባለ መሲህ ከተባለ አዳኝነቱን እየተናገረ ነው። እስልምና አዳኝነቱን ያምናል። ኢሳ ያድን ነበር። ግን ሲያድን የነበረው በምንድን ነው? እንዴት ያድን ነበር ሲባል በጣም ትልቅ የሆነ ጸጋ ተሰጥቶት ነበረ። ጸጋውን ደግሞ የሰጠው ከሱ በላይ ታላቅ የሆነ አላህ አለ፣ አምላኩ አለ። ለምሳሌ ኢምራን 3:49 ላይ እንደዚህ ይላል፣ ወደ እስራኤል ልጆች መልእክተኛ ያደርገዋል ይላል። እኔ ከጌታ ዘንድ በተአምር ወደ እናንተ መጥቻለሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ። በአላህ ፈቃድ ወፍ ይሆናል። በአላህ ፈቃድ እውር የሆነው የተወለደውን ለምጻሙንም አድናለሁ ይላል። ያድን ነበረ። ኢሳ አዳኝ ነበረ። ግን ያድናል ማለት ፈጣሪ ነው ማለት አይደለም። ያድን ነበር፣ ይፈውስ ነበር። ብዙ ድንቅ ታምራቶች ባይብል ላይ የሌለ ቁርአን ላይ አለ የተጻፈ። ለምሳሌ በጭቃ ወፍ መስራቱ ባይብል ላይ የለም። ኦርቶዶክስ በአንዳንድ መጽሐፎቿ ላይ አለ እንደዚህ የሚል ግን ይታመናል። በእንዲህ አይነት ድንቅ ታምር አድርጓል። በማን ፈቃድ ነው ያደረገው? በአላህ ፈቃድ። ምን ይላል ሲቀጥል? ምን ይላል? በአላህ ፈቃድ እውር ሆኖ የተወለደውን ሰው ለምጻሙንም አድናለሁ ይላል። ሙታንን አስነሳለሁ ይላል። ሙታን ማስነሳቱን በቁርአን ላይ ተጽፏል። ኢሳ የምትበሉትና በቤታችሁ የምታደርጉትን ሁሉ ነግራችኋለሁ። ሰዎች ልባቸው ውስጥ የሚያስቡትን ነገር እንኳን ሳይቀር የማወቅ ችሎታን አላህ ሰጥቶታል፣ ከአምላክ ዘንድ ተሰጥቶ። ታዲያ መሲህነቱ ምን ዋጋ አለው? ታዲያ መሲህ የተባለው እኮ በተአምር በማዳን በመፈወስ ስለተቀባ ነው። በመቀባቱ ነው። ኃይል አግኝቷል። በመንፈስ ቅዱስ ኃይል ሰዎችን እየፈወሰ ነበረ ኢየሱስ። ይህንን ስልጣን ደግሞ ያገኘው ከአምላኩ ነው። ሁሉን ቻይ ከሆነው አምላክ ከእርሱ ዘንድ ስልጣንን አግኝቶ በምድር ላይ ኢየሱስ ተአምራትን ሲያደርግ ነበረ። ስለዚህ ኢየሱስ አዳኝ ነው የሚለውን እስልምና በደንብ ያምናል። ቴንኪው። መንፈስ ቅዱስ የሚባል በእስልምና አለ? አዎ መንፈስ ቅዱስ የሚባለው በብዙ ነገሮች ይተረጎማል። በነፍስም መንፈስ የሚባል አለ። ነፍሳት፣ መላእክት የሚል ብዙ ትርጉሞች አሉት። መንፈስ የሚባለው በብዙ ይተረጎማል። አዎ ኢየሱስ በመንፈስ ቅዱስ ነው የተወለደው ማለት በኃይል ነው የተወለደው። ወር ደግሞ በአላህ ጥበብ በአላህ ኃይል ኢሳ ተወልደዋል። ይህ ድንቅ ቅዱስ አላህ ነው ወይስ? ፕሊዝ ማሜ ግልጽ አድርግልን። አላህ ነው መንፈስ ቅዱስ ወይስ ከሱ ዘንድ የሚገኝ መንፈስ ነው? ግልጽ አድርግልን። ኃይል ብርታት ነው። እንደገና ደግሞ ለመላእክቶችም ይነገራል። ነፍስም ይሆናል። ቅድም ነገር ያለው ኢሳ ሲጸነስ ነፍስ ነው። በማርያም ማፀን መጥቶ ነፍስ ነው። የወንድ ዘር ስለሌለ ነፍስ የሚባለው ፓርት የሚገኘው ከወንድ ዘር ነው። ብዙ ጊዜ ከወንድ ጉልበት ነው። ያው ምናልባት እርሶ መምህር ኖት፣ ኦርቶዶክስን ያውቃሉ። የወንድ ጉልበት ውስጥ ነው ነፍስ ያለችው ይባላል። ለዛ ነው የወንድ ዘር አስፈላጊነቱ። የወንድ ዘር ከሴቷ ዘር ጋር ሄዶ ሴት በራሷ ነፍስ ማስገኘት አትችልም። ነፍስ የሚባለውን የፍጥረታቶችን ነፍስ የማስገኘት ኃይል ያለው የወንድ ጉልበት ውስጥ ነው። ይሄ ነፍስ የሚባለው ነገር ስለሌለ ከአላህ ዘንድ
ለኢሳ ነፍስ ወይም ህይወቱ ነፍሱ ወደ ማርያም መጥቶ ተጸንሷል ማለት ነው። ማህፀን ገብቶ ተጸንሷል። የኢሳ ነፍስ አዲስ ፍጥረት ሆኖ ማለት ነው። ይሄ ነው። ጥሩ። አሁን ኢሳ ታምራት ያደርግ ነበረ። ስጋዊ ፈውስ ነው ሲሰጥ ያየ ነው። ኃጢአት አንጽቷል በቁርአን ላይ ኢሳ the whole thing ይሄ ከመሲህነት ጋር የሚያያዝ ነው። መፈወስ የሚባለው ነገር ከመቀባት ጋራ ከመፈወስ ጋራ ይያያዛል። ኃጢአትን ማዳን ሊሆን ይችላል። ማስረጃ ሁሉንም the whole thing እኮ ቁርአን ላይ ኢሳ ከኃጢአት ሲያነጻ የታየበትን ንገረኝ። እኔ እኮ መጽሐፍ ቅዱስን ሳመጣ በጣም ጥሩ አልተጠቀሰም፣ ግን ከኃጢአት ያነጻል ኢሳ ባይጠቀስም ከኃጢአት የሚያነጻ ነው አላልኩኝም። እንደዛ ቁርአን ላይ የተጠቀሰ ክፍል የለም እንደዛ የሚል። መጽሐፍ ቅዱስ ደግሞ ኢየሱስን ምን ይለዋል? ከኃጢአት ስራት ሲፈታና የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ይለኛል። ታምር ማድረግ ይባላል። ከታምር አንፃር አንዱ ታምር እኮ አይደለም ከኃጢአት ማንጻት ማምዬ። ስለ ታምራት ማቆ ሱረቱል ታምር ምን ከኃጢአት ማንጻት ታምር ነው? ታምር ነው። እስኪ ከኃጢአት ያነጻ ነብይ ከቁርአን ሙሳም ሆነ ኢብራሂም አንድ አውጣና ስጠኝ። ያወራለሁኝ ከኃጢአት ሰዎችን መፈወስ አምላክነት አይደለም። አምላክ ግድ የለም ግድ ነው። አምላክነት እንደሆነ እንዴት አድርገህ አምላክነት ነው የሚሆነው? የመጽሐፍ ቅዱስ ጥቅስ መጀመሪያ አምጡ። አምላክነት ይኸውልህ ኃጢአትህ ተሰረየችልህ ተነስና ሂድ ሲል አይሁድ አንጎራጎሩ። ለምን? ኃጢአትህ ተሰረየችልህ የማለት ስልጣን የማን ብቻ ስለሆነ የእግዚአብሔር ብቻ ስለሆነ እንዴት ኃጢአትህ ተሰረየችልህ ይላል ብለው ነው ክሳቸውን ጀመሩት። አዎ በገዛ ስልጣን ተሰጥቶት ነው ሲፈውስ የነበረው። የኢየሱስ አሁን ስለ ኢየሱስ እንዳትመጣ እኔ አሁን ስለ ኢሳ ንገረኝ ነው ያልኩት። ኃጢአት ያነጻበት ቁርአን ያስጠኝ። ኦኬ አካል ጉዳተኛው አሁን ያነሱት ክፍል አካል ጉዳተኛ የነበረውን ሰው በአንቀልባ አምጥተው ኢየሱስ ኃጢአት ተሰረየችልህ አለው አካሉን ከመፈወሱ በፊት። ያንን ነገር ያንን ነገር ባለ ጊዜ ህዝቦቹ ምን ያሉ? ከእግዚአብሔር ውጪ ኃጢአትን መሰረይ የሚችል ሰው ማንም የለም ብለው ሲያስቡ ኢየሱስ ምን ብሎ መለሰላቸው? ለሰው ልጅ ኃጢአትን የመሰረይ ስልጣን እንደተሰጠው እንድታቁ ብሎ ከዛ በኋላ ያንን አካል ጉዳተኛ አልጋን ተሸክመ ሄዳሉ። ይሄ ማለት ኢየሱስ ስልጣን ስልጣን ተሰጥቶት አንዴ ልጨርስ። ስልጣን ተሰጥቶት ሲፈውስ ነበር። ተሰጠው ግዴለም። ስለመሰጠቱ ደግሞ እንመጣለን። ኢየሱስ ስልጣን ከማን ተሰጠው? ለምን ተሰጠው? እንዴት ተሰጠው? ክርስቲያኑ እኔን ጠይቀኝ። ከመሲህነቱ ጋር ይገናኛል። ራሱ ያነሱትን የመለስኩት ፕሊስ። ቁርአን ላይ ያለው ኢሳ ግን ከኃጢአት ልክ እንደዚህ ሽባው እንደተረተረ ከኃጢአት ተነስና ተፈወስ ያለበትን የቁርአን ያስጠኝ ነው ያልኩ። ከሌለ መጽሐፍ ቅዱስን ምሽግ አድርገህ መጽሐፍ ቅዱስ ለምን ይባል ብለህ ወይ ልንገርህ። ቁርአን ላይ ያለውን ኢሳና መጽሐፍ ቅዱስ ላይ ያለውን ኢየሱስ አንድ አድርገህ መመለስ አትችልም። ለምን? ለየቅል ነው። መጽሐፍ ቅዱስና ቁርአን በምንም ታምር ስለማይገናኙ ማለት ነው። ስለማይገናኙ ስላለው ኦኬ። ኃጢአት ኃጢአት ፈውሷል የሚል ቁርአን ላይ አለ ወይ? የለም። እንደዛ የሚል ነገር አላየውም። በባይብል ላይ ስላለ ኢሳ ሌላ ጥያቄ ነው። የለም ማለት በቃ መጽሐፍ ቅዱስ ነው ልዩ ያምራው። እባክህን ተናገር ውሸቱን። ከውሸቱ ውጪ ሌላ ነገር አታውራም። ቆይ እሺ በቃ ለለፈው ይሄንን አሁንም ኦኬ። ኢየሱስ ክርስቶስ ማለት ዘላለማዊ ነው። ኢሳ ዘላለማዊ ነው። ዘላለማዊ ነው ማለት ኢየሱስ ክርስቶስ ዘላለማዊ ነው አልኩ። መጽሐፍ ቅዱስን የት ላይ ብለህ እኔን መጠየቅ መመለስ የኔ ድርሻ ነው። ቁርአን ላይ ያለው ኢሳ ዘላለማዊ ነው። ኦኬ ዘላለማዊነት ማለት ሁልጊዜ መኖር ነው? ሕያውነት ነው? ምንድነው? አልገባኝም። ምንድነው ዘላለማዊነት? የሰው ልጅ ከሞት ከተነሳ በኋላ ሁሉም ዘላለም ይኖራል። ሙስሊም ዘላለማዊ ማለት ትላንትናም ዛሬም እስከ ዘላለሙ ያውና ሕያው መሆን ማለት ነው። ኢሳ እንደዛ ነው። መሀል ልግባና ማሜ አንተ ወይ ትንሽ ረፍት አድርግና ለሁለት ስለሆነ እየጠየቁ ካሉ ኢንጂነር አብዱልአዚዝ መጥተዋል። እሳቸው ደግሞ ይቀጥሉ። ይቻላል፣ ሼር ማድረግ ይቻላል። ሌሎችም መልሰው ከኔ ጋር ስለሚቀጥሉ ቀጥል ቢኒ ተከሱ። ለሁለት ነው ሰሙ። አንዴ ይቅርታ፣ ለሁለት ነው ስትጠይቁት የነበረው እስካሁን። ስለዚህ መግዲዬ እንደዛ አይደለም። መግዲዬ እንደዛ ማሜ እኮ ቆይ ይቅርታ ሰሙዬ፣ ይኸውልሽ ማሜ እኮ ረጅም ጊዜ የውይይት ልምድ አለው። በጣም ረጅም ጊዜ ልምድ አለው።
ምን መጠየቅ ሁለቱ ቢሆንማ ከአንዳችሁ ጋር ነው መወያየት የምፈልገው ይለኝ ነበረ። ነገር ግን ተው ስለው ነበር እኮ ሰሙ ከኢንጂነር ጋር ይቀጥል። አንድ የመጨረሻ ጥያቄ ነው ያለኝ እኔ። በቃ ሰሙ ከኢንጂነር ጋር መሀል ላይ አልገባባቸውም። ቁርአናዊ ጥያቄ ጠይቅ፣ ከቁርአን መጽሐፍ ቅዱስ ላይ ዝር ሳይሉ መጽሐፍ ቅዱሳዊ ጥያቄ ጠይቁን። በነገራችን ላይ የትኛውም ክርስቲያን በአንዴ መግድዬ የትኛውም ክርስቲያን መጽሐፍ ቅዱሳዊ ጥያቄ ተጠይቆ ቁርአን ላይ ሄዶ ለመመለስ አይሞክርም። አሁንም እንደዛ አታድርጉ። መጽሐፍ ቅዱስ ማናረገ አይደለም አሪፍ ነው። አሁን ጥያቄዎትን መመርዬ ኢንጂነር አብዱልአዚዝ አሉ ለሳቸው ማቅረብ ይችላሉ ማለት ይቅርታ አሉ ኢንጂነር ላቅርብላቸው። ቢንዬ እኔ ልቀይሩት እኔና ማሜ እንቀጥላለን በኋላ። ጥሩ እሺ ቀጥል። አልገባባቸው አሉ ለሁን ግን ካንተ ጋር መቀጠለው በምን ጉዳይ ነው? ትምህርቱን የሰጠው ጉዳይ ነው። በኢሳ መካከል ያለውን እንትን ዲስከስ እያደረግን ነውና ጥያቄው በይቅርታ በኢሳና በኢየሱስ ዙሪያ ነው ሮቴት የሚያደርገው። ጥያቄያችንን መቀጠል እንችላለን? አንዴ እሺ፣ ሐሳብን ገልጻል። ሐሳቤን ልግለጽ። አይ ጥያቄያችንን መቀጠል እንችላለን። አንዴ አወራህ አይደል? አዳመጥኩ። ሰው ሲያወራ ደግሞ ጣልቃ አትግባ። ሐሳብህን ገልጸሃል፣ የኔን ሐሳብ ደግሞ ልግለጽ። ከዛ እንዲል ካደረግን በኋላ ከተስማማን እንቀጥላለን። አረጋግጠን በቃ በእናትህ ቀጥል፣ ሌላ ነገር አታወራ። እሺ ጨርሻለሁ። በቃ አላወራም ካንተ ጋር ካልሆነ ቢቀር ይቻላል። በዚህ አይነት ሁኔታ ንጽጽር የለም በነገርክ ላይ ሰሙ። ሰውን ሞክ ማድረግ አትችልም። ድረስ በጣም ይቅርታ አድርጊና ፈርዘር አታወሪ። ህፃን ልጅ አይደለም እዚህ የተቀመጠው። እሺ ይኸውልህ ለንግግር ለከቲኑ ቀጥታ ጥያቄ ነው የገባን። በእናትሽ ስርዓት ይኖርሽ። እሺ ፕሊዝ ሰሙ ፕሊዝ ሰሙ እንደምንም ቻል አድርግና አልቀጥልም። በቃ እኔ ከሰሙ ጋር አልቀጥልም። በመጀመሪያ ደረጃ ውይይት ሲባል ለመወያየት ራሱ መቀራረብ ያስፈልጋል። ስለዚህ እኔ ስርዓት ከሌለው ሰው ጋር አላወራም በመጀመሪያ ደረጃ። ስለዚህ ጉዳይ ዲያጆ እርሱም እኮ ኢንጂነር ጋር ይቀጥላሉ። ኖ እኔ አሁን ወንድሜን ስርዓት የለውም ብሎ ሲናገሩ ቁጭ ብዬ አልሰማሁትም። አሁን እኔ ጉዳይ ዲያን እንዲህ ብለው አልለውም፣ ወይም ተነስቶ ተውኮ እያልኩት ነው። ተነስቶ ሰሙ ማሜ እንዲህ ነው ብሎ ሲናገረው ተው እያልኩት ነው። ይሄ ትክክል አይደለም። በዚህ መንገድ ወንጌል እንድንሰብክም ቤተክርስቲያን አላዘዘችንም። ነው እያልኩ ያለሁት አይቻልም። ኦርቶዶክሳውያን እዚህ ውስጥ ካላችሁ በምንም ታምር አይደለም መናገር፣ ክፉ ኮሜንት ፕሊስ አትጻፉ። በቃ ከፈለጋችሁ ስብከታችሁን ስበኩ። በብርሃኑ በቃ ስለ ክርስቶስ አምላክነት የሚገልጽ ጽሑፍ ጻፉ እንጂ ባካችሁ ምንም ነገር አልፈልግም። ኢንጂነር ልክ አይደሉም። ስለ ዘላለማዊነት እናውራሽ። ኢየሱስ ዘላለማዊ የዘላለም አምላክ ነው። ኢሳ በነገራችን ላይ ኢየሱስ አምላክ ተብሏል። ኢሳ አምላክ ተብሏል። ማሜ ኦኬ፣ ምናልባት ኢየሱስ የዘላለም አምላክ ነው የሚል ጥቅስ ምን ላይ ነው ያገኘው? ከምን ላይ ነው ያነበብከው? ኢሳያስ 9:6 ኢሳያስ 9:6 ላይ ኢየሱስ የሚል ቃል የለም። ሮሜ 9:5 እሺ ሮሜ 9:5 ላይ የሚለው ኢየሱስ በስጋ መጣ፣ እርሱ ከሁሉ ላይ የተባረከ አምላክ ነው የሚል ነው እንጂ ዘላለም አምላክ ነው የሚል ከየት ነው ያመጡት? ግድ የለም ኢየሱስ አምላክ መሆኑን መጽሐፍ ቅዱስ ያሳየናል። ኦኬ እየተናገሩ ያሉት የዘላለም አምላክ ነው አይደል? የዘላለም አምላክ መሆኑን ከየት ነው ያመጡት ነው ያልኩት። አይልም ወይ? ሮሜ 9:6 ሮሜ 9:5 የዘላለም አምላክ ነው አይልም? አይልም። ያው ትልቁ ላይ አድርግኝ ሄዱ አምጣ ይኸው ተመልከቱ። የዘላለም አምላክ ነው ይላል። ኦኬ አሳዩ። ኦኬ ክሊፕ ላድርገው። ያው ሰምታችኋል እንዳትረሱ። የዘላለም አምላክ ካፈርክ የምታፍረው ባይዘዌ ካፈርክ የምታፍረው አንተ ነህ። ሮሜ 9:8 ነው። ሮሜ 9 እኮ ላሳይ ቁጥር 5 እነርሱም አባቶቻችን ናቸው። ከእነርሱም ክርስቶስ በስጋ ተወለደ። እርሱም ከሁሉ በላይ የሆነ ለዘላለም ብሩክ አምላክ ነው። አሜን አሜን አሜን። የዘላለም አምላክ ያላችሁ ኦርቶዶክሳውያን ጻፉ። ቆይ
እሱ የቤተክርስቲያን ስራ አንተ አይመለከትም። ይሄ መጽሐፌ እኔ ነው። ቆይ የስንት ዓመተ ምህረት ያንተ ነው። የምንም ይሁን አይመለከትም። የስንት ዓመተ ምህረት ነው? ቆይ አንተ ሐዲስ ላይ ገብተህ ቆይ አንተ እንዳስጨርሰኛ እኔንም አንተ ሐዲስ ላይ ገብተህ አይ ዓመተ ምህረቱን ንገሩኝ እስኪ አንዴ አዳምጠኝ አንዴ። አንተ ሐዲስ ላይ ገብተህ ሐዲሳት ላይ ዳይቭ ናቸው ብለህ ካሳለፍካቸው ለምን ዳይቭ ሊሆን አይገባም የማለት መብት የለኝም። ያንተ አባቶች የእስልምና ቅበተ እምነት ላይ የሚሰሩ አባቶች ሳሂ ሆኖ የሚያልፈውን ሳሂ አድርገው አሳልፈው ዳይቭ የሆነውን ግን ዳይቭ ነው ብለው ስለጣሉት ይሄ አይመለከትም። 2000 6000 ያንተ ጉዳይ አይደለም። ይሄ ያንተ ጉዳይ አይደለም፣ አይመለከትም። ነገርኩ እኔ ቆይ ይኸውልህ የሆነ ሐዲስ ብጠቅስልህ ዳይቭ ነው ይሄ ትክክል አይደለም ካልከኝ ኦኬ ብዬ ነው የምዘጋው። ይሄንን አንተ አይመለከትም። መጽሐፍ ቅዱሴ ግን እከፍትላለሁ። አንድምታም አለኝ በነገራችን ላይ ስለ ዘላለም አምላክነቱ በደንብ በአንተ ሙፈሲሮች እንደተፈሰረው በደንብ የቤተክርስቲያን አባቶች ያብራሩትን ማምጣት ትችላለህ። ስለዚህ ኢየሱስ የዘላለም አምላክ ነው። ኢየሱስ የዘላለም አምላክ ነው። ኢየሱስ የዘላለም አምላክ ነው ያላችሁ ኦርቶዶክሳውያን ጻፉልኝ። ይሄ ማንንም አይነካም። ኢየሱስ የዘላለም አምላክ ነው። ኢሳይያስ ላይ የተነገረው ለማን ነው አልከኝ? ኢሳይያስ ላይ ከኢየሱስ ውጪ የትንቢት ለማንም አልተነገረም። አንተ አለመቀበል ወይም ደግሞ አንተ ይሄ ቃል ለእሱ አይደለም ምናምን ብለህ መቃወም መብት ነው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 5-6 እንዲህ ይላል፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ሕፃን የተባለው በቤተልሔም የተወለደው ኢየሱስ ነው። እመጣላችኋለሁ ማቴዎስ 1:26 ላይ ሉቃስ 1 ትንቢቱ ተነግሮ ኢየሱስ እንዴት እንደተወለደ ሉቃስ 2 ላይ እመጣላችኋለሁ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙስ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። የሕፃን የዘላለም አባት ነው። የዘላለም አባት ነው። ከዚያስ ኃያል አምላክ ነው። ኃያል አምላክ ነው። የዘላለም አባት ነው። የሰላም አለቃ ነው። ኦኬ ቆይ የዘላለም አባትም የሚለው ለኢየሱስ ነው። እንግዲህ ሕፃኑ ነው የተወለደው ከኢየሱስ ውጪ ይሄ ቃል ለማን ተነገረ? ኦኬ ኢየሱስ ለዘላለም አባት ከሆነ የዘላለም አባት የሆኑ ሁለት አባቶች አሉ ማለት ነው። ፖለቲካውን ተወሱ፣ ፖለቲካውን አቆየው። አሁን ስለዚህ ነው እመጣልሃለሁ። እሱን እመጣልሃለሁ። በመሀል ልግባ። አፎን ማሜ አትገባም። ማንንም አልገባም። ከማመድ ጋር ነው የምቀጥለው። ሰሙ ከማንም ጋር እንዳያወራ ተሰጥቷል። ዝጋው ማይክን። ከማንም ጋር አላወራም። ከማመድ ጋር ነው። ኦኬ የዘላለም አባት የሚለውን እስቲ አስረዱን መምህር። የዘላለም አባት ነው። አባት ነው ኢየሱስ። ልጅ ነው አባት። የዘላለም የዘላለም አባት። ቆይ የዘላለም ልጅ ነው ወይስ የዘላለም አባት? እድሜያ ተወሱን። አባትነቱ ለኛ ነው። ልጅነቱ ለአባቱ ነው እኮ። የዘላለም አባቱ ነው። ልጅ ማሜ ልጅነቱ ለአባቱ ነው። አባትነቱ ለኛ ነው። ኦኬ የኢየሱስ አባት ለሱ አባት ነው እና ለእናንተ ደግሞ አባታችሁ ኢየሱስ ነው። አብም ወልድም መንፈስ ቅዱስም አባታችን ነው። ሶስት አባት ነው ያለው። አንድ አባት አለን ይላል መጽሐፍ ቅዱስ። እሺ ቆይ ኢየሱስ አባትክ ነው? አባቴ ነው። አባ ብለን ልጥራልህ ጥቅስ። ኢየሱስ አባቴ ነው። እሺ አሳይ እስቲ። አሁን ሌላ ማምለጫ የሚለውን አሳይ ከሆነ አባት የሚለውን ቆይ አውጡት ወደ ጥቅሱ ሂዱ። እሺ የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 እሺ እንዲህ ይላል። 8 ላይ እስኪ ሮሜ 8 ወጣናል። ስጋውን ቀጣት እኛን ያጸድቀን ዘንድ ኦሪትን ሕግ ሰርቶ ፈጸመ ያደርገን ዘንድ ይህም በመንፈስ ሕግ ጸንተው ላይ የሚኖሩ እንጂ በስጋ ላይ የሚኖሩ አይደለም። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ፣ እንደ መንፈስ የሚኖሩ ግን የመንፈስን ነገር ያስባሉ እና እግዚአብሔር ሕግ እስኪ አባ ብለን የምንጠራበትን የልጅነትን ጸጋ ከሱ ተቀበልን ነው የሚለው። አባ ብለን የምንጠራበትን የልጅነትን ጸጋ ከሱ ተቀበልን። ኢየሱስ አባት ነው ይላል እሱ ጥቅስ ላይ። አባት ነው። አባ ብለን የምንጠራበትን የልጅነትን ጸጋ የተቀበልነው ከኢየሱስ ነው።
ከኢየሱስ ተቀበልን እንጂ ቆይ አባትነቱ ለኢየሱስ ነው ወይስ ለአብ ነው? አንተ ማን ነው የምትተረጉመው? እኔ እኮ ትርጉም ላይ አልመጣሁም። እኔ አልተረጉም ጥያቄው መምህር ጥያቄ አሁን አንድ ነገር ልንገርህ ኢሳ የዘላለም አምላክ ተብሏል። ኢየሱስ ነው አብ ነው? እሱ ጥቅስ ላይ ኢሳ የዘላለም አምላክ ቆይ አትለጥጠው ጥያቄውን። ኢሳ የዘላለም አምላክ ተብሏል ወይ? እሱ ጥያቄ ላይ ኢሳ ነው አባ ቆይ አንዴ ከቁርአን ተሰምጣ ለስጋል ማይክ ቆይ አንዴ ቆይ ጥቅሱን አውጡት። አሁን ያወጡትን ጥቅስ ያንተ ጥቅስ አምጣ። እንደውም አልሰጠም። ቆይ እሺ አሁን የከፈቱትን ቆይ አንዴ የከፈቱትን አሳዩ። አልሰጠም እንዴ ምን ነው አንተ አምጣ እሺ ኢሳ የዘላለም አምላክ ተብሏል። ሮሜ ምዕራፍ 5 ቁጥር 18 ኢሳያስ አንዴ አትግባማላ እርዳታ አልፈልግም። አንድ ጊዜ ኦኬ የወሎት መምህር ይሄንን አሁን ያወጡትን ጥቅስ ኦርቶዶክስ ለአብ ነው ብላ ነው የተረጎመችው። አባትነቱ በትርጓሜ አልተረጎመችም። ኦርቶዶክስ የራስን ጥቅስ አምጣ የራስን አምጣ ቆይ ሰሙ ያትግባማል አምጣ ለአብ ነው ብላ የተናገረችበትን አምጣ። እሺ ኦኬ ጥቅሱን ንገሩኝ ልክፈትሎት። በትርጓሜ የምን ራስ አላልክም እንዴ? ትርጓሜ ሮሜ 9:5 ልርዳው ሮሜ ለምን ነው የምትከፍትልኝ? ከፍቻለሁ እኮ አሁንም ቤተሰቦች 1000 ሰው አንዴ በቃ አንዴ ላቋርጥ ነው። አሁንም 1000 ሰዎች አላችሁ። ጥያቄያችን ምንድነው? ከመሰረቱ አንድ መልስ አልተመለሰልንም። ኢሳና ኢየሱስ አንድ ናቸው አለኝ። እኔ ስለ ኢየሱስ እርግጠኛ ነኝ። እሱማ ጨረስን እኮ መልሽልኝ። አልጨረስንም። መቼ መለስ አለቀ? መች መለስ ከአንድራቸው የሚል እኮ አንድ ነገር እኮ አንድ ማሳያ እኮ አልሰጠኝም። የኢየሱስ ደም ከኃጢአት ያነጻል አልኩ። የኢሳ ደም ከኃጢአት ያነጻል እንደ እስልምና ስጠኝ መልስ። ኦኬ እሺ አሁን እንግዲህ ለመሸሽ ይመስላል። ምኑ መልሳምጣ እየለቀቁ እኮ በነገራችን ላይ እኔ ሆኜ የለቀቁ መምህር ሆኖ አባባ የሚለውን የልጅነት ስልጣን ሰጠን የሚለውን ጥቅስ ለኢየሱስ ተጠቀሙበት። ለአብ የተሰጠውን ጥቅስ የልጅነትን ጸጋ የሰጠን ወልድ ነው። ትርጓሜው እንደዛ አይልም። አምጣው አሳዩን ትርጓሜ። እኔ ላይ ደግሞ ገባ አንተ መልስ የለህም። ኢሳና ኢየሱስ አንድ መሆናቸው መልስ የለህም። የራሱትን ትርጉም ለምን ይተረጉማሉ? እንደዛ ለምን አንተ አምጣ። አንተ የኔን ተውልኝና አንተ መልስ አምጣ። ለምን ነው ጭቅጭቅ የምታረገው? አምጣ። ኢሳ የኃጢአት ስርየት ይሰጣል ወይ? ኢሳ የኢሳ ደም ከኃጢአት ያነጻል ወይ? ወይ አንዴ እሱን እንጨርስና ወደ ኢሳ አምጣ። ይሄን አምጣ። ቀድመ ይሄን ሳትመልስልኝ ለቅቄ ነበር። እንደውም አለቅም። አምጣ። ቆይ የኢሳ ደም ከኃጢአት ያነጻል ወይ? ኢሳ ደም ከኃጢአት ያነጻል መምህር ዘግቼ እላለሁ ማይክ ነገርኩ። የኢሳ ደም ከኃጢአት ያነጻል። አምጣ ማስረጃ። ቆይ ፈቅድልህ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኤፌሶን 1:7 ላይ ስለ ኢየሱስ ነው እኔ የማወራው። አይመለከተኝም ስለ ኢሳ። ኢየሱስ ነው በደሙ በተደረገ ቤዛነታችን አገኘን፣ ይኸውም የኃጢአታችን ስርየት ነው ይላል። ክብር ምስጋና ለስሙ ይሁን። በኢየሱስ ደም የኃጢአት ስርየት አግኝተናል፣ ለቤዛ ቀን ታተመናል። ኤፌሶን 4:30 ላይ ለቤዛ ቀን ታተማችኋል ይላል። የታተምነው በክርስቶስ ኢየሱስ ደምና በክርስቶስ ኢየሱስ ደም ነው። የነብይ ደም ለቤዛ ቀን አያተመንም። የመላእክት ደምም የላቸውም ሲጀመር። የኢሳያስም የሙሴም የኤርሚያስም የዳንኤልም የጴጥሮስ ወደ ሐዋርያ ስንመጣ የጳውሎስም ደም ከኃጢአት ማንጻት አልቻለም፣ አይችልም። አምጣ። የኢሳ ደም ከኃጢአት ያነጻል የሚል ማስረጃ አምጣ። አንድ ከሆኑ እንደ ቁርአን አልከፍትብን። ካሁን በኋላ ማይክ በስርዓት የጠየቁን ጥያቄ መልስልኝ። ቀጥል። ኦኬ እሺ ጨረሱ። ኦኬ አንድ ጊዜ ምንድነው አሁን መጀመሪያ የተናገሩትን ጥቅስ አይታችኋል፣ ሰምታችኋል፣ ሰዎች ሰምታችኋል። ራሳቸው ነው ኢሳያስ 9:6 ጠቀሱና ከዛ በኋላ ወዴት ሄዱ? ወደ አዲስ ኪዳን ገቡና አባት የሚለውን የልጅነት ስልጣን ሰጠን የሚለውን ጥቅስ ራሳቸው ሄደው አመጡ። በራሳቸው ባመጡት ጥቅስ ለኢየሱስ ተብሎ የተተረጎመ ትርጓሜ የለም ስላቸው ወደ ሌላ ደግሞ ሄዱ። ወደ እስልምና ውስጥ ደግሞ ቶሎ ብለው ለማምለጥ እየሞከሩ ነው ያሉት። እንደዛ እያደረጉ ነው። ይሄን ጨርሱ። ኦኬ ተሳስቻለሁ በሉና ወደ ጥያቄው እኔ ልሂድ። ተሳስቻለሁ። መልስ እኮ የለም። የኢሳ ደም ከኃጢአት ያነጻል ቁርአን። አንተ ነህ መልስ የሌለህ። ምንድን ነው የተሳሳትኩት? ወይ አባባ የሚለውን ስልጣን የልጅነት ስልጣን ሰጠን የሚለው ለአብ ነው የተሳሳትኩት? ምንድን ነው የተሳሳትኩት? እሺ ለአብ ነው ለኢየሱስ? ለአብ ነው ለኢየሱስ? አባት የሚለውን ስልጣን ደናለሽ አከሄደ ወይ ለአብ ነው ለኢየሱስ? አከሄደን ሄደን ተመለሺ።
ስርዓት ያዛው ፖለቲካ ልትሰራውን አንተ አሁን እኔ ላይ ፖለቲካ ሰርተ ይቅርታ ጠይቅ ምናምን መልስ ኢሳ ደም ከኃጢአት ያነጻል አንድ ኮሩ መምህር ቢኒ አንዴ ኤደን አለሽ ኤደን ተመለሽ ቆይ ፖዝ ናት ትመለሳለች ምን ፈልገህ ነው ሰሙ አካሄድ ነው በነገራችን ላይ መምህር ቢኒ እስካሁን 2 ሰዓት የሚያክል ቆይተናል ልጁ አንድ ጥያቄ ይመልስ አይደለም ስለዚህ ይቅርብንና ሌሎች የሚችሉ ካሉ ይግቡ እድሉ ይሰጣቸው እንደዛ ይሻላል ክሉ ሳይሆን በቃ ለምን ነው የሚቀየረው ኢሳና ኢየሱስ አንድ ናቸው ካለኝ እስካሁን አንድ መልስ አልሰጠኝም ኦኬ ቆይ አንዴ ቆይ ሊያሳዩ ነው ትርጓሜውን ተመልከቱ ለምን ነው ትርጓሜ አመጣላለሁ አንተ ነህ እኮ ትርጓሜው ማሳየት ያለብህ ትርጓሜው አለኝና አላሳየም ትርጓሜው ኃይልም ካልክ አምጣት ቆይ አንዴ መምህር ለምን ኮምፕሊኬት እንደሚያደርጉት አይዶን ልክ አይደለም አካሄደ እኔ እኮ አንተን ይቅርታ ጠይቃል አልኩህ በነገራችን ላይ የማታውቀው ውስጥ ገብተህ አትፈትፍት አምጣ አንድምታችሁ ይናይልም ካልከኝ አምጣ አንድምታዬን አምጣ እኔ አላውጣም አንድምታ ሮሜ አሁንም ልድገምልህ ሮሜ 8:15 ዳግመኛም አባ ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃትና የባርነት መንፈስ አልተቀበላችሁምና ይላል እኛ የእግዚአብሔር ልጆች እንደሆንን በልቦናችን ምስክሩ እርሱ መንፈስ ቅዱስ ነው እኛ የእግዚአብሔር ልጆች ከሆንን ወራሾቹ ነን የእግዚአብሔር ወራሾቹ ከሆንን የክርስቶስ ወራሾቹ ነን በመከራ ከመሰል ነው በክብር እንመስላለን ይላል ሮሜ 8:15 እስከ 17 አይ ይሄን ትርጓሜን ያውቀዋለሁ ይሄ የተነገረው ለአብ ነው ለወልድ አይደለም ካልክ ማስረጃ አምጣ ቴንክ ዩ ኦኬ እሺ አንዴ እኔን አተልቁኝ በትልቁ ሆናል ጉዳይዳ መሐመድ ምን ማስረጃ ሊሰጠን ነው እኔ የጠቀስኩትን ሮሜ 8:15 ይሄ ተነገረው ለአብ ነው የሚለው ቤተክርስቲያን አባቶች አንተ ስለተሳሳትክ ሰዎችን ይቅርታ ጠይቃልከኝ አንተ አንድምታውን አምጥተህ ከፍተህ ለአብ ነው ከተባለ ይቅርታ ጠይቃለሁ ቀጥል ኦኬ ይታያል አይደል ይታያል ኦኬ ይታያል እሺ ይሄው ሮሜ 8:15 ትርጓሜ ከላይ እኔ እንዳሳየው ቢኒ በጣም ይቅርታ ከሙስሊሞች ሞዴሬተርሽ ነው አንድ ጊዜ ሁላችንም አንድ ጊዜ ጋይስ አሳርፊያቸው በእውነት አያወርዱት ለምንድን ነው የሚያወርዱት እሺ ይሰማል መምህር ይሄው ሮሜ 8 ይሄው ላሳዩት ሮሜ 8 ይሄው ሮሜ 8 ቁጥር 15 ቁጥር 8 ሶሪ አንዴ ይሄው 8:15 ይሄው 10 ኦኬ 9 10 13 14 15 ሶ 15 ላይ ጀምሮ ላንብሉት ሶ እሳቸው ምንድን ነበር ያሉት መጀመሪያ ጥቅሱን ላሳያችሁ ወደ ሌላ ነገር ውስጥ እንዳንሄድ ይሄው እሳቸው ያነሱት ጥቅስ ምንድን ነበር መጀመሪያ እዛው አለ ግድ የለም ተመለስ እዛው ግድ የለም እዛው ተመለስ ሌላ ቦታ እንትን አትበል አንዴ ቆይ አንዴ ችግር የለውም እኮ ሰዎች እንዲያውቁት ነው ሮሜ 8:15 ይሄ ነበር ይሄው ተነጋግሩ
ይሄው ኤደን ካለሽ ከጉዳይ ዲያ ሞዴሬተርሽን አንሺ። እሱ ነው እያስወረደኝ ያለው። በጣም ይቀርታል። አንተ እኔ ምን ብዬ ነው ማስወርደ? ኤደን ከጉዳይ ዲያ ሞዴሬተር አንሺ። ራሱ ነው እያስወረደኝ ያለው። እያየሁት ነው። ሞዴሬተር ነኝ እንዴ? ኦኬ ሞዴሬተር ከሰጠሽኝ አንሺው። ሞዴሬተርነት እያስወረዱኝ ነው። ሙስሊሞች እያስወረዱኝ ስለሆነ የሙስሊሞችን ሞድ እንትን አንሺ። ከዚህ በኋላ ለኔ ሞዴሬተር ኦኬ ሞዴሬተር ለኔ ሰጠኝ ሰው ካለ መነሳት ይችላል፣ ችግር የለውም። እኔ ሞዴሬተር አልፈልግም ሲጀመር። ከሳቸው ጋር ያወራው ነበር። አንተ ጸባይ ስለሌለ ነው ወደ ታች የሚያወርዱክ። አሁንም ጸባይ ከሌለ ያው ጸባይ ነው ነው። እነዚህ ምን አይነት ስራዎች ይስናል? ሰሙ እንዳያመልጥ ሰበብ አድርጎ እንዳያመልጥ። አንዴ ግድ የለም ሰበብ አድርጎ እንዳያመልጥ። ቀጥል። እሺ ይሄው ምንድነው? አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም የሚለውን መምህር ምን ብለው ተረጎሙት? አባ አባት የተባለው ኢየሱስ ነው፣ አባት ነው ኢየሱስ፣ ለዘላለም አባት ነው ብሎ ይሄን ትርጉም ፈቱት። እንደዚህ ብለው ይሄ ትርጉም እሳቸው እንዳሉት ኢየሱስን አባትነት ያሳያሉ ወይ? እስቲ የኦርቶዶክስ ትርጓሜ ምን ብሎ ተረጎሙት? ይሄው 15 ለኃጢአት ይላል 15ኛው ሲተረጉሙት ማለት ነው። ለኃጢአት ለሞት ያስገዛናል ብላችሁ ሁለተኛ በምትፈሩ ገንዘብ የምታፈሩበትን ሀብት ሁለተኛ የተቀበላችሁ አይደለምን ይልና ከዛ በኋላ ወልድን መምሰልን የልጅነት መምሰልን የሚያመጣላችሁን ሀብት ገንዘብ አድርጋችኋል እንጂ ልክ እንደ ኢየሱስ ልጅነትን የማግኘት ማለት ነው። ቀጥሎ ምን ይላል? ልጅ ተወልዷል፣ በሞግዚት ያድጋል፣ የተወለደው አባቱን ይመስላል እንጂ አሳዳጊውን ወይም ሞግዚቱን እንዳይመስል እኛም ከአብራክ መንፈስ ቅዱስ ከማፀነ ዮርዳኖስ ተወልደን የወለደንን እርሱን እንመስላለን እንጂ ያጠመቀንን ቄሱን አንመስልም። ኦርቶዶክስ ምን ብላ ነው የተረጎመች ያለችው? የመንፈስ ቅዱስ መወለድ ብላ ነው ይሄንን የፈታችው። ማስረጃ ወይት አምጣ ማስረጃ። ይሄ መምህር ቢኒ የተናገረው ሮሜ 8:15 አባ ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ የሚለው የአብ ልጅነታችን የሚያሳይ ነው የሚል ትርጉም አምጣ። እንዲህ ይላል ይሄ መጽሐፍ። ይሄው አምጣ ቆይ ኦኬ ቆይ አልጨረስኩም። ትርጉሙ አላለቀም እኮ ማንኖት መምህር፣ ትርጉሙ አላለቀም። ትርጉሙ እኮ አላለቀም። ስለመወለድ ሲናገር ምን አለ? መንፈስ ቅዱስን ጠቀሰ፣ በቄሱ አይደለም ብሎ አብራራው። ከዛ በኋላ አባ ውእቱ ብላችሁ የምትለምኑበት ይላል። ውእቱ መንፈስ ቅዱስ ሰማዕት ለመንፈስ ነው ይልና እግዚአብሔር ይልና ምን ማለት ነው? ውእቱ መንፈስ ቅዱስ ሰማዕት ማለት ምን ማለት ነው? ፍታዋ። ውእቱ መንፈስ ቅዱስ ሰማዕቱ ለመንፈስነ ከመ ውሉደ እግዚአብሔር ንሕነ። ሂድ እስኪ ሁለተኛ ቆሮንቶስ 1:22 ሂድ አጥስነ። አረ ቆይ አማርኛውን ነው እያነበብኩ ያለሁት። እኔ ግዕዝ እያነበብኩ አይደለም ያለሁት። አማርኛ ውእቱ መንፈሳት በላይ ቆይ አንዴ የእግዚአብሔር ልጆች ይላል። እግዚአብሔር የተባለው ማን ነው? አብ ወልድ መንፈስ ቅዱስ። እግዚአብሔር የተባለው ኦኬ ሰምታችኋል። አብ ወልድ መንፈስ ቅዱስ። በጣም ጥሩ። እሺ የእግዚአብሔር ልጆች እንደሆንን ለልቦናችሁ ምስክር መንፈስ ቅዱስ ይላል። እዚህ ጋር ደግሞ መንፈስ ቅዱስ፣ እዚህ አብ ወልድ መንፈስ ቅዱስ፣ እዚህ ጋር ደግሞ መንፈስ ቅዱስ አለ። የተለየ ነው። ከአብ ወልድ መንፈስ ቅዱስ የተለየ ነው። ከአብ ወልድ መንፈስ ቅዱስ የተለየ ነው ወይ? መንፈስ ቅዱስ አለ። መንፈስ ቅዱስ ብሎ ለይቶ መንፈስ ቅዱስ ምንድነው ስራው? መንፈስ ቅዱስ ስራው ምንድነው? የማን ልጆች እንደሆንን መንፈስ ቅዱስ ይናገራል አለ። የእግዚአብሔር ልጆች እንደሆንን ለልቡናችን ምስክሩ ማን ነው? መንፈስ ቅዱስ ነው። ኦኬ እሺ እንቀጥል። ገና ነው እንትኑ አላለቀም። እሺ ቆይ አንዴ አላለቀም። ትርጉሙን እያየነው ነው። ኢየሱስ አባት ነው የሚል ቆይ አንዴ ኢየሱስ አባት ነው የሚል ትርጉም ሰጠውታል። እኔ ደግሞ አባት ተብሎ የሚታመነው አብ ነው። ይሄ ክፍል ለአብ ነው የሚተረጎመው እንጂ ለኢየሱስ አይተረጎም ብያለሁ። የኦርቶዶክስ አንድምታ ደግሞ እየተረጎመ ያለው መንፈስንም ያጠቃልላል፣ ከመንፈስ ቅዱስ መወለድን የሚያሳይ ነው ብለው ተርጉመውታል። የወልድ ልጅነትና ይሄው እዚህ ጋር እኮ በደንብ መልሶታል። ወልድን መምሰል፣ የልጅነትን መምሰል። ልክ አንድ ሰው ልጅ ሲባል ኢየሱስን ነው የሚመስለው እንጂ አብን አይደለም። ልጅ ሲባል ኢየሱስም ራሱ ልጅ ስለሆነ ማለት ነው። አብን እንመስላለን አልን።
ቆይ አምጣ ማስረጃ ልጅነት ቆይ ልጅነት ማመድ አትረብሽ ልጅ እኔ አብን እንመስላለን አልኩኝ አላሉ እኔ ብለዋል አላልኩኝ በቃ ተረ ለምን ታዲያ እንደዛ አለ ትላለህ ወልድን የመምሰል የልጅነትን መምሰል የሚያመጣላችሁን ሀብት ገንዘብ አድርጋችኋል እንጂ ማንን መምሰል ቆይ አንዴ ወልድን መምሰል ወልድ የተባለው ማን ነው ወልድ ነው እግዚአብሔር ወልድ ስለዚህ የወልድ ልጅነት ኦኬ የወልድ ልጅነትን ነው አሁን እርሶ ልጅ ሲባሉ እንደ ኢየሱስ ያለ ልጅነት ነው የሚመስሉት አይደለም የተቀበልነው መንፈስ ወልድን የመምሰል ነው እኮ ወልድ ልጁን መምሰል ማለት እኮ ነው እንመስላለን ማለት ነው በትክክል ስለዚህ ልጁ አባት ይሆናል ለምንድነው የማይሆነው የልጅነትን ጸጋ የሰጠን ጸጋን ያገኘነው ቆይ ሂድ ኤፌሶን 2:8 ላይ አዳምጠኝ ጸጋው በእምነት አድኗቸዋል ይላል ጸጋውን የሰጠን ወልድ ነው ጸጋውን በምን ሰጠን ካልን በደሙ በውሃው በመንፈሱ እኔ እሱን አጠይቁትም አጠይቀኝ እኔ የመለስኩ ያንተን ጥያቄ አልፈልግም አዳምጠኝ አንድ ጊዜ መምህር እዚህ ክፍል ላይ አባት የተባለው አብ ነው ወይስ ኢየሱስ ነው እዚህ ክፍል ላይ አባት የተባለው የእግዚአብሔር ልጆች ከሆነን አብ ወልድ መንፈስ ቅዱስ አባት ናቸው ነገር ግን ጸጋን የተቀበልነው በወልድ በኩል ነው እንዴት አይገባም እኮ አባት ብለን የምንጮህበትን የልጅነት መንፈስ አለ እኮ የልጅነት የሚለው ላይ ወልድና ልጅነትን ያሰጠን ወልድ ስለሆነ ነው ጸጋውን የሰጠን ወልድ ስለሆነ ነው የወረደው የተወለደው በደሙ ከኃጢአታችን የዋጀን ወልድ ስለሆነ ለምን ወደ ቁርአን አይመለሱም ቅድም እኮ ስለመጻፍ ቁርአን መልስ የለውም ተወሱን ቁርአን መልስ የለውም ለጥያቄያችን ቁርአን መልስ የለውም በነገራችን ላይ ምንም መልስ የለውም ቁርአን ለጥያቄያችን ይሄን ከጥንትና ችግር ቁርአናዊ መልስ ስጠኛውን የኔን መልሻለሁ አባቴ እንደ ልጅ እሺ ገላትያ 4:5 አንጣው ሰፋ አድርጎ ወደዚህ እሺ ሻምበው ምንድነው የሚለው እሺ ልጆችም ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል ልጅ የተባለው ተቀበልነው በማበኩል ነው ቆይ እባክህ በልጁ በኩል ነው አባቴ ኦኬ ልጅ የተባለው ማን ነው ወልድ በሱ በኩል የእግዚአብሔር ልጆች ሆነናል በሱ አባቴ የተባለው ማን ነው አባቴ የተባለው ማን ነው ይኸውልህ በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል ዮሐንስ 1:12 ላይ በማን በሚያምኑ ቆይ አንዴ የሚመታ ጥቅስ ነው የምነግርህ የሚያነስርህን አንዴ አዳምጠኝ ጉዳይ የሚያነስር ጥቅስ ነው የምነግርህ ለአንተ ስማኝ በልጁ ለሚያምኑ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ሕይወት የተገኘው ጸጋውን የተቀበልነው አንተም ከወራኔ ማወራለሁ እንደማመጥ መጽሐፍ ቅዱስ ጠይቀኛል እኔ ላብራራ የለም ቁርአን በእናትህ ሰሙዬ ቁርአን መልስ የለውም አልኩ መልስ የለውም ቁርአን እንደዚህ አብራርቶ የለውም መልስ ስለዚህ መምህር ግን ትንሽ አካሄድ ላይ ትንሽ እናገርኛ ቆይ ፖዚቲቭ ይቻላል እኔ አውቄ ለቀኩት ላይ ማለት ነው አሁን እናንተ ምን አለ መሰለት መምህር መጀመሪያ ሰላም ነው ሁላችሁ ማለት ውይይታችሁ ላይክ ኢየሱስና ኢሳ አንድ ናቸው አለ ወንድማችን ማለት ነው ስለዚህ አንድ መሆናቸውን ኦኬ አንድ ናቸው ካል ከቁርአን አሳየን ነው እናንተ እየተከራከራችሁ ያላችሁት ከመጽሐፍ ቅዱስ ነው ስለዚህ ከርዕሱ ወጣችሁ ነው እየተከራከራችሁ በጣም ጎበዝ ፖዚቲቭ በጣም ይሄ ነው እኛም ጥያቄያችን ቁርአን ያሳየ ከሌለ በቃ ለመጽሐፍ ቅዱስ መሞገት አይቻልም እንዴ ስለዚህ እንደዛ ነው መምህር አሁን በቁርአን ነው ብቻ ቁርአን ከሌለው በቃ ሌላ ጥያቄ መጠየቅ መልስ ስለሌለው ነው ለቀኩ ያልኩት የለውም መልስ ከሌላኩ ወደ ሌላ ርዕስ መሄድ እኮ ነው ሌላ አልኩኝ እኮ አሁንም ጥያቄ ጠየቁ ኢሳና ትክክል ነው ኢሳና ኢየሱስ አንድ ከሆኑ ቁርአን ላይ የኢየሱስ ክርስቶስ ደም ከኃጢአቱ ሊያነጻል ይላል አንደኛ ዮሐንስ 1:9 ኤፌሶን 1:7 ላይ በደሙ በተደረገ ቤዛነታችን አገኘን ይኸውም የኃጢአታችን ስርየት ነው ይላል አምጣ ቅድም መግቢያው ላይ ስለ እስልምና ሲያብራራ በእስልምና ለኃጢአት ስርየት የሚባል በእስልምና ደም ማፍሰስ የለም ብሏል ኢሳ የሚባል አካል የለም ማለት ነው ከኢየሱስ ጋር በምንም ታምር አንድ ሊሆን አይችልም አሁንም አለ ካልክ ወንድማችን የኢሳ ደም ከኃጢአት ያነጻል አምጣ ማስረጃ ከቁርአን ከሌለ
እናንተ መቀጠል ወይ ፖዚቲቭ ከማሜ ጋር ባይዘው ወይ አውቄን የለቀኩ ብያለሁ መግቢያ ላይ ማሜ አውቄን የለቀኩ መምህር ቢኒ ለምንድን ነው እንዲህ ጥያቄ የምታከብዱበት ልዩ ላይ ለምንድን ነው ኢሳ የተወለደ ብሎ መጠየቅ እኮ ነው ቀላል ቦታ የት አካባቢ ምኑ ጋር ከኢብን ከቲር ጋር ይስማማል እስኪ ቦታውን ይንገሩን የት እንደተወለደ ከቁርአን ጠቅሶ ማስረጃ ይሄ እኮ ቀላል ነው እዚህ ጋር ከነገሩን እኮ እንስማማለን እኛ ኖ ሰሙዬ የተወለደ የማይታወቅን አካል በእስራኤል ታሪክ ውስጥ ተፈጥሮ የማይታወቅን አካል የሆነ ግለሰብ ኢሳ ብሎ ስለጠራ እንቀበላለን ማለት አይደለም ኤቪደንስ ይስጡን እዚህ ላይ በቃ ውልደቱ ጋር ኤቪደንስ ይስጡን መጀመሪያ እኔ ደግሞ ከውልደቱ በፊት ሰሙዬ ከውልደቱ በፊት ደግሞ ኢየሱስ ትንቢት ተነግሮለታል ቁርአን ላይ ከመወለዱ በፊት ለኢሳ የተነገረ ትንቢት አልኩት የለም አለ እኔ አመጣው ወይ ትንቢቱን ይተውት ትንቢት የለም ሲጀመር ቁርአን ላይ እኛ ምን ጠይቀው ከሌለ መወለዱ ላይ ለምን እንመጣለን ኢሳ የሚባል አካል የተወለደ ሲጀመር የት ሀገር ኖረ ሰዋራማ ስፍራ ከፓልመንትን ስር ተወለደ ይላል የቱ ጋር ቦታው ይነገር የት ኖረ ቦታው ይነገር እንደውም ኢብን ከቲር መጨረሻ ላይ መጥቶ ምንድነው ያለው ከክርስቲያኖች ጋር ስማማለሁ ነው ያለው አየምቃ አለ ፈለጠ ወጣ ወረደ ኢሳ እኔ መስማማው ከክርስቲያኖች ጋር ከክርስቲያኖች ኢሳ ጋር ነው መስማማው ኢብን ከቲር ነው ያለው እስቲ ማስረጃ አምጣ እንደዛ ያለበት ቆይ ወንድም ማስረጃ አምጣ እስቲ እሺ ቆይ ቆይ በቃ ልታስመልጠው ነው አይደለ ልታስመልጠው ነው በእናትህ ተውልኝ ለኔ እስቲ ቆይ አንዴ ሁለት ነው አታመልጥም የኔን ሳትመልስ ቆይ የኔን ሳትመልስ ወደ እርሶን ጥዬ አሬት ማለት አታመልጥም ተወስ ቆይ አንዴ ተረጋጉ በጣም የሆነ ሁለት ሰው ያወራችሁ ነው እኔ ብቻዬን ያወራችሁ ነው ለመታገስ እየሞከርኩ ነው እናንተን እያስተካከልኩ እንትን ለማምጣት ወደ መስመር ተካክለናል እኛ ነን እንጂ እየራራን ያለ ነው ማንም እንደኔ እኮ አይለቅም ልንገርህ እግዚአብሔርን ማንም እንደኔ አይለቅም ማሜ ማንም እንደኔ አይለቅም ተረጋጉ መምህር ኖ ስለ መረጋጋት አይደለም አሁንም ኢየሱስ የዘላለም አምላክ ነው ኢሳ የዘላለም አምላክ ነው ማስረጃ የለም ኦኬ አንዴ ኢሳና ኢየሱስ አንድራቸው እንዳትል ደግመህ አንዴ ፍጡር ይሁን ፍጡር ኦኬ በቁርአን መሰረት ቆይ አንድ ጊዜ ቀደም እየመለስኩ ነበረ በቁርአን መሰረት ኢሳና ኢየሱስ የሚያመሳስላቸው ነገሮች አሉ ቁርአን ላይ የተጠቀሰ ባይብል ላይ የለም አንድ ይልጋራካችሁ አረም አፉን የሚያስይዝልኝ ሰው አጣው እኮ ጥቀስ ኤቪደንስ ጥቀስ እኛ እኮ በጣም ደከመን ወንድ ቅድም ስጠቅስ አልነበረ እንዴ እየሰማህ አልነበር እንዴ ብራዘር ምን ሆነ ነው አንተ ልጅ አትሆኝም እንዴ ጠቀስ ቅድም እኮ ያወራ ማሜ ምን ጠቀስ አንዴ እሺ ምን ተጠቀስኩትም ኦኬ ኢምራን ቆይ አንዴ ውይ አረበለው አረባኩትን አዳምጡ ኢምራን 3:49 ብዬ አልጠቀስኩም ቅድም ክፈትልን አንብበው እንደገና አንድነታቸውን የሚያሳይ አምጣ ኦኬ እሺ አንድ ጊዜ አንድነታቸውን የሚያሳይ ኦኬ መጽሐፍ ቅዱስ ላይ ሳይሆን ቁርአን ላይ ነው አሁን እያወራለሁኝ ከባይብል ጋር አሳያቸዋለሁ አመሳስዬ ችግር የለውም ወይ ጉድ እስልምና ላለመቀበል ነው እንደምትሆኑት ኤኒዌይስ ተቀበላላችሁ አንድ ቀን ለና ነው እስልምናን የምንቀበለው ምን ህይወት ስላለ ነው እስልምናን አይዞት ቆይ አንተ አትበለቀው ምን የዘላለም ህይወት ስላለ ነው እስልምናን የምንቀበለው ከፈለክ ማለት ነው እሺ አዳምጡ አይዞት እንዴ ምን ችግር አለው አዳምጡ እንደዚህ ምን ችግር አለው እያልኩ ነው በአንተ መንገድ ከመጣ ማለት ነው ምን ህይወት አለ ወይስ ቀጥሉ እኔ እንደዚህ ዘላፊ አይደለሁም ሰሙዬ ቦክ ያደረገ ልዩ መልስ ሲያጣ ሲጀመር አጥባለ የማታውቀውን ሃይማኖት አትከተል ይሄ ልጅ አረ ዝም በል በእናትህ ሞዴሬተር መሆንን አታሳየን ማታውቀውን ሃይማኖት አትከተል መልስ ሰሙዬ ማምለጫ መንገድ ለምን ታዘጋጅለታለህ ለምን ዝም አትልም ዛሬ አለቀው ኦኬ አንዴ እንትኑን ምንድነው ምልክቱን ወደዛ የሚያደርግልኝ የሚችል ሰው ሞዴሬተር ይሆነ የሚያሳድብ ምናምን እኮ ማሜ ችግር የለም ይታየናል እሺ አንዴ መምህር ይወሉት መሐመድ ቆይ መስመርና ሲዘው እስካሁን ድረስ 2 ሰዓት ሙሉም ያያዳምጥን ነው ውይይታችሁ ምንድነው ኢሳና ኢየሱስ አንድ ናቸው ወይ የሚል ነበረ ግን ጭራሽ ስለ ኢሳም አልተወራም ኢየሱስ ክርስቶስ አምላክ ነው አይደለም ተብሎ መጽሐፍ ቅዱስ ላይ ሙግት ገባችሁ ስለዚህ መስመር ያዙ ስለ ኢሳ አልተወራም እስካሁን ድረስ
ስለ ኢሳ ጉዳይ ስለ ክርስቶስ አምላክ እኮ ከቁርአን አሳየን ተባልክ ልታሳይ አልቻልክም መጽሐፍ ቅዱስ አላሳየውም ቅድም ብዙ ጥቅሶች አላሳየውም መርያም 19:16ን ኢምራን 3:41ን ኢምራን 3:49ን አላሳየውም እኮ ኢየሱስ ኢሳ ነው ብለህ እኮ ነው እየሞገትክ ያለው አሁን እየሞገትኩኝ እያሳዩአችሁ ነው የሚመሳሰሉ ክፍሎች በተአምር መወለዱን ቆይ አንዴ የታመመ ሰው መፈወሱን በሙታን ማስነሳቱን ቁርአን ላይ ተጽፏል ብዬ አላሳየውም ይሄን ማሳየን ያጢያ ስርየት ሰጥቷል ግን አላልክም አሁንም ይሰጣልም አላልክም እኔ ደግሞ ከፍትላለሁ መጽሐፍ ቅዱስ ቆይ አሳይቻለሁ አላሳየውም እኔ መረጃ በፊት እሺ መሐመድ እሺ አሳይታለሁ ታዘብናው እሺ አሳይታል ግን ቆይ ምንም አላሳየህም እንዴት ያለሽ ምንም አላሳየህም ቆይማ እሺ ወንድምነት እሺ ራስሽኛል እንዴት ሸምጥጫለሽ እሺ አይ ሐሳቡ በጣም ተንዛዛና ለኛም ለአድማጮች አድካሚ ሆነ እኛም ጥያቄ መጠየቅ ከቻለን በተወያያችሁ ላይ ጥያቄ እንጠይቅ 2 ሰዓት ሙሉ ውይይት እያዳመጥን ነው ሐሳባችሁን ቋጩትና ጉዳይ ዲያና መምህር ለኛም እድል ስጡ እናውራ ጥያቄ እንጠይቅ በውይይቱ ላይ ኦኬ እሺ አንዴ መምህር እንዳይገቡብኝ 1 ደቂቃ ስጡኝ ልመልስልዎት ላነሱ ጥያቄ ኢሳና ወይ እንድገም ጥያቄ ምንድነው እሺ ቀጥሉ እኮ ጥያቄ ምንድነው እናስተውሳችሁ ረጅም ጊዜ አንዛዛንባቸው ኢሳና ኢየሱስ ቆይ አንዴ ኢሳና ኢየሱስ አንድ ናቸው ወይ የሚል ጥያቄ አንተ ምን አልከኝ ኦኬ እኔ ደግሞ አንድ ናቸው ኢሳና ኢየሱስ አንድ ናቸው ብዬ መልስኩት ሶ አንድነታቸውን የሚያመሳስላቸውን ነገር ማስረጃ ጠየቁኝ እኔ ደግሞ ማስረጃ ኢሳና ኢየሱስን የሚያመሳስላቸው ነገር አለ ሶ ለዛ ማስረጃ ቀድመም አሳይቻለሁ አሁንም ካስፈለገ ድጋሚ አሳያለሁ ምንም ችግር የለውም አሳየኝ ካሉ ማለት ነው ሁለተኛ ያዘዙኝ ነገር አለ ሰው ምንድነው የኢየሱስ ክርስቶስ ደም ከኃጢአት ያነጻል የሚል ተናግረዋል አንደኛ Ciao Italia, parliamo? Mi chiamo Omar. Mi chiamo Dina. Lei è mia sorella maggiore. ዋው ታዲያ ለምን ተዋሻል እንዴ አንስተዋል እያልኩኝ እኔ ምን አልኩኝ ተናግረዋል እያልኩ ያልተናገርኩም አላልኩ ኮንሰፕት ሐሳብ አንስተው አረ ይሄ ልጅ ባካችሁ እኔ እኮ ተናግረዋል እሳቸው ባይብል ከፍተው ብቻ ሳይሆን እኔም አውቀዋለሁ ጥቅሶቹን የሚጠቅሱትን ጥቅስ ያውቀዋለሁ ለኔ አዲስ አይደለም ተናግረዋል አዎ ተናግረዋል ሶ በዚህ ነገር ሲመሳሰላል ወይ ኢየሱስ አምላክ ነው በሚለው ጉዳይ ላይ ኢየሱስ ለሰው ኃጢአት ብሎ ሞቷል በሚለው ጉዳይ ላይ እንዴት ነው ከቁርአን ጋር ይመሳሰላል ወይ የሚል ጥያቄ ነው አይደለ መምህር ያነሱት ዳር እኮ ይርክብኝ ማምዬ አሁን አንተ መጽሐፍ ቅዱስ ከጽንሰቱ ከውልደቱ እስከ እርገቱ ድረስ በትንቢተ ነቢያትም በሐዋርያትም ስለ ኢየሱስ ተሰብኳል ጌትነቱ ነው አሁን እዚህ ጋር ስለ ስቅላቱና ደሙን ሰጥቶ ይሄ ለኃጢአታችሁ ማስተስሪያ ነው ብሎ ሰጥቷል አንተም ግለጥና ቁርአንህን ኢሳ እንዲህ ነው አንድነታቸው ይሄ ነው ብለህ አምጣልኝ እሺ ኦኬ ሶ ከአንድነታቸው ልጀምርና በኢሳና በኢየሱስ መካከል ደግሞ በፍጹም ቁርአን ትክክል አይደለም ብሎ ቁርአን አጽንኦት ሰጥቶ የሚናገርበትን ክፍል እሰጣችኋለሁኝ ሁለቱን ነገሮች እነግራችኋለሁ መጀመሪያ ያው ነው የመጨረሻው በኢሳ ለምሳሌ ኦኬ ሁለት ነገሮች ለምሳሌ የኢሳ መሞት ኢሳ ሞቷል የምትሉት ወይም ደግሞ ለኛ ለኃጢአታችን ብሎ ሰው ሞቶልናል ሎሪሳ ሞቶልናል ብላችሁ የምታምኑበትን ነገር አይደለም ኢየሱስ ክርስቶስ ሞቶልናል ነው ኢሳ ሞቶልናል አላለም ኦኬ እሺ አይ ኢሳ እያልክ እየደጋገምከኝ ስለጠይቀኝ እና እኔ እኮ የቁርአኑ ኢሳና የመጽሐፍ ቅዱስ ኢየሱስ አንድ ናቸው ወይ ነው ኮኮስ ኦኬ ያው ፖይንቱ ኦኬ ችግር የለውም አሁን ምንድነው ኢሳ አምላክ ነው ወይ በቁርአን ላይ አይደለም አምላክ አለው አምላኩ አላህ ነው የኢሳ ፈጣሪ አለ እሱም ደግሞ በሱራ አልማኢዳ 5 ይኸው ማሳየት ይችላልው ሱራ አልማኢዳ 5 ቁጥር 116 ላይ ይኸው አላህም የመርያም ልጅን ኢሳን አንተ ለሰዎች እኔንና እናቴን ከአላህ ሌላ አምላክ ሁለት አምላኮች አድርገ ያዝ ብያለሁ ወይ ይሏል ኖ ጥራት ይገባ እኔ እንደዚህ አይነት ነገር ተገቢ ነገር ያልሆነ ነገር በማለቴ ለኔ አይገባኝም
በነፍሴ ላይ ያለውን ሁሉ አንተ ታውቃለህ ብሎ ግን አንተ ዘንድ ያለውን አላውቅም፣ አንተ ሩቆችን ሁሉ አዋቂ ነህ፣ አንተ ብቻ ነህ ይላል ማለት ነው። አዋቂነቱን ይመሰክራል። እኔ እንደዚህ አላልኩም ብሎ አላህ ይጠይቀዋል። አምላክ ነኝ ብለሃል ወይ ብሎ ይጠይቀዋል ኢሳን። አንደኛው ክፍል ይሄ ነው። የኢሳ አስተምሮ ወይም ደግሞ በክርስቲያኑ ዓለም ኢየሱስን አምላክ የማድረግ ነገር አላህ ለፍርድ ቀን መጀመሪያ ኢሳን የሚጠይቀው ጥያቄ አምላክ ነኝ ብለሃቸዋል ወይ? አምላክ ነኝ ብለህ ለሰዎች አስተምረሃል ወይ ብሎ ይጠይቀዋል ማለት ነው። ይሄ አንደኛው ኢሳ አምላክነቱን ቁርአን አይቀበልም፣ አላህም ሪጀክት ያደርጋል። ፍጡር የሆነን አካል ማምለክ እንደማይገባ እንትን ያደርጋል፣ ያብራራል ማለት ነው ክፍሉ። ይሄ ነው። ሁለተኛ ተሰቅሏል ወይም ደግሞ ቆይ ጥሩ ይሄን መልስ ተቀበልን። አንድ ስትመልስ ደግሞ እናነጻጽረዋ። እሺ መኖሪያው ቤት ነበር ኢሳ ከመርየም ከመወለዱ በፊት? ምን ማለት ነው? መኖሪያው ከየት ነበረ ማለት? ኢሳ ከመርየም ከመወለዱ በፊት ነበረ? በቁርአን ላይ አልነበረም፣ ጭራሽ አልነበረም። ኢሳ የሚባል በቃ እዚህ ጋር ይፈልሳል። ኢየሱስም የሚባል የለም ከመወለዱ በፊት። ኢየሱስ የሚባል የለም ከመወለዱ በፊት አለ መጽሐፍ ቅዱስ ላይ። ስለ መጽሐፍ ቅዱስ አይመለከትም። ቁርአን ላይ ኢሳ የሚባል የለም። ኢየሱስ የሚል ከመወለዱ በፊት አሳዩኝ። ስማኝ፣ በምንም ኢየሱስ የሚል ከብሉይ ኪዳን አሳዩኝ። አዳምጠኝ። አማኑኤል አለ። ያ ሕፃን ቀድሞ የነበረ መሆኑን በቅድምና በመጀመሪያ ቃል ነበረ ብሎ ለሚወለደው ትንቢት ነው አማኑኤል የሚል። አዳምጠኝ። የትም አልሄድኩም። ተወው፣ እሱ ለእኔ ተወው። በመጀመሪያ አልተወውም። እዚህ ጋር ይፈርሳል። አንቀጥላል። ከዚህ በኋላ ሰው ማሰልቸት አልፈልግም። ፕሊዝ በቃ እዚህ ጋር ላፍርሰው። በቃ በመጀመሪያ ቃል ነበር። ግን አለን ወገናችን አስወራኛ አንድ አስወራኝ ላብራራ። እኔ ላብራራ። ቀጥሉ። ወንድማችን ጉዳይዳ ወይ መሐመድ ምን አለ? ኢሳና ኢየሱስ አንድ ናቸው አለ። አሁን ባመጣው ማስረጃ ግን ደግሞ አንድ አይደሉም። አምላክ ወይም ደግሞ በቅድምና አምላክ አይደለም። ኢየሱስ ደግሞ እግዚአብሔር ነው። ኢየሱስ ደግሞ እግዚአብሔር ነው። ኢየሱስ እግዚአብሔር ነው። ምን አገባህ አንተ? ይኸው በመጀመሪያ ቃል ነበረ። አዳምጠኝ። ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። አትረብሽ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ። በመጀመሪያ ነበረ፣ በቅድምና ነበረ። ኢሳ ግን አይታወቅም፣ በስምና በቅድምና አልነበረም። ኢየሱስ ከቆይ አንዴ ከአብርሃም መኖሪያው ቅድሞ የተወለደ ነው። እየሰማኝ ነው ወይ? እየሰማኝ ነው። ኢየሱስ ግን ቅድሚያ በሰማይ ነበር መኖሪያው። ኢሳ ግን አይታወቅም ከየት እንደመጣ። በይሁን ቃሉ አላህ የጣላት በመርየም ማህፀን ላይ በይሁን ቃሉ የጣላት ከማምለክ እሺ፣ ቃልን ለምን አያመልኩትም? ፍጡሩን ተውትና ቃሉን አምልኩ። አሁንም ከመጣ የአላህ ቃል አንተ ይመለካል አይመለክም? ፍጡር ነው ፈጣሪ ነው ያላህ ቃል። ለምን ሌላ ክርስቶስ ተኛለ? ኦኬ ይወሉት ለምን አበቃቱ ሰደኛ አትሰደኝ። ስጠይቅ ትመልሳለህ። አንዴ የአላህ ቃልና አላህ አይያዩ። እችን ጥቅስ ልስጥና በቃ የእርሱ ቆይ አንዴ የእርሱ ትምህርት ይወሉት ቆይ አንዴ አዳምጡ። አንዴ የእርሱ መጽሐፍ ቅዱስ ነው የሚናገረው። የእርሱ ይወሉት የዶግማቲክ ትልቁ ችግር ምን መሰሎት? ወርዶ ክርስቲያኒቲ ያለው ቃልን ለይታችሁ ፈጣሪ አድርጋችሁ ሁለተኛ አካል አድርጋችሁታል። እሱ ነው ስህተቱ። አዝናለሁ በጣም እስካሁን አላረኩም። አሁን ሚዩት አድርጌያለሁ። እኔ ነኝ እየነገርኩ ነው። ይቅርታ። ኢሳ ከዛ በፊት አልነበረም አለን ማሜ። እሺ ኢየሱስስ ከዚያ በፊት ነበረ። የዮሐንስ ወንጌል ምዕራፍ 3 ቁጥር 12 ላይ በምድር ያለውን ስነግራችሁ ካላመናችሁ በሰማይ ያለውን ብነግራችሁ እንዴት ታምኑኛላችሁ? ከሰማይ ከወረደው በቀር ቤተሰብ ተመልከቱልኝ። ከሰማይ ከወረደው የሰው ልጅ በቀር በቅድምና ነበር ያልኩ ለዚህ ነው። በቀር ወደ ሰማይ የወጣ የለምና እርሱም በሰማይ የሚኖረው ነው። ከሰማይ ከመውረዱ በፊት የሰው ልጅ ነው ኢየሱስ። አሁን የሰው ልጅ የሆነው እኮ ስጋ ለብሶ ነው በግልጥ እየተናገረ ያለው። ስለራሱ ነው እየተናገረ ያለው። ስለራሱ ነው እየተናገረ ያለው። ስለዚህ ቆይ ከመወለዱ በፊት መኖሪያው ቀድሞም ከሰማይ ነው የወረድኩት እያለ ነው። ከሰማይ ነው የወረድኩት እያለ ነው። ኢሳ ከሰማይ ወረደ ነበር።
ከመወለዱ የሰው ልጅ በፊት ሆኖ የሰው እኮ ልጅ አሁን ነው ነበር። የሚናገረው። ቶ አሁን ለማምለጥ አትሂድ። የምንፈልገው የሰው ልጅ ነበር ወይ ነው ያልኩት። ኢሳ ከሰማይ የወረደ አይደለም። ትንሽ እናቀዝቅዘው አንዴ። ምንም አይቀዘቅዝም ብራዘር፣ አይቀዘቅዝም። መልስ የለውም። ኢሳና ኢየሱስ አንድ አይደሉም። ምንም ቆይ ለምን ወንድሜን አስቆንኩት? ለምን አምላክ አይደለም። በዚህ አንድ አይደሉም። ልክ ኖት። አምላክ አይደለም ኢሳ አምላክ አይደለም። ኢየሱስም አምላክ አይደለም። ቴንክ ዩ። ኢየሱስ ደግሞ ፍጡርን አምላክን አምልኩ፣ ፍጡርን አምልኩ። አላህ የሚባል አምላክ እንደሌለ እኔ በኤቪደንስ ላሳየ እችላለሁ። ሌላ ፈርዘር አትሂድ። እሺ በምን አያት አላህ የምትለው ጥቁር ድንጋይ እንደሆነ አላህ የሚባል አረ ይሄ ልጅ ባረለ በዚህ ልክ እንድናገሩ መሐመድ የፈለገው። እኔ ግን አልፈልግም እንዲህ ለምን አንተ አትግባ ማላችሁ። ቆይ ሰሙን እኮ እየወቀስኩ ነው እኔ። አትግባ ሰሙ። በዛ ላይ በጣም ረጅም ሰዓት እነ ፖዚቲቭ ተቀምጠዋል፣ እነ ዳኒም ተቀምጠዋል። በቃ እዚህ ጋር እንዝጋው። ኢሳ አምላክ አይደለም። እኔ ደግሞ መጽሐፍ ቅዱሴ ኢየሱስ ክርስቶስ